So how did Andrew Tate become a self-made millionaire? አንድሪው ቴት ታዋቂ ኢንፍሉዌንሰር፣ መልቲ ሚሊዮነር እና 4 ጊዜ የኪክ ቦክሲንግ ቻምፒዮን። እዚህ ዓለም ላይ ሀብታም ለመሆን የሚያስፈልገውን እያንዳንዱ ጥሬ ዕቃ በሚገርም መልኩ አስተምሮናል። እኔም የሱ መልእክት በዚህ መንገድ አቅርቤላችኋለሁ። Andrew Tate was just the most googled person on the planet. እስከዛሬ ድረስ ወላጆቻችን ስለ ገንዘብ የሚመክሩን ምክር ትክክል ነበር፣ ግን ከዚህ በኋላ አይሰራም። አሁን ጊዜው ተለውጧል። በደንብ ተማር፣ ጥሩ ስራ ያዝ፣ ቤት ግዛ፣ ጥሩ ህይወት ትኖራለህ የድሮ ምክር ነው። አሁን ላይ አንድ ሰው ሀብታም መሆን ከፈለገ ማድረግ ያለበት አንድ ብቻና ጠቃሚ የሆነ ነገር አለ። ልጅ ያለው በችግር ነው ያደግኩት። ብር ምን እንደሆነ እንኳን አላውቅም ነበር። ለመጀመሪያ ጊዜ የተቀጠርኩት አጎቴ ጋር ነው። ስራዬንም የነበረው አሳዎችን እየተሸከሙ ማሸጋገር ነበር። ከፍሪጅ የወጡ በጣም ቀዝቃዛ አሳዎችን በሳጠራ ተሸክሜ ያመላልስ ነበር። ለስንት ብር ካላቸው ለ50 ሳንቲም። እናም አንድ ቀን ከጓደኞቼ ጋር ወደ ትምህርት ቤት እየሄድን እያለ አንድ ፌራሪ መኪና ተመለከትኩ። ታርጋውንም ስመለከተው የኢንግላንድ ታርጋ አይደለም፣ ከሌላ ሀገር የመጣ መኪና ነው። የሚነዳውም ሰውዬ በጣም ወጣት ነው። መኪናው በጣም ቀልቤን ሳበው። በዛው ልክ ግን በጣም ተበሳጨው። እንዴት ነው እኔ እዚህ ለ50 ሳንቲም እየተማማት ሰው እንደዚህ አይነት መኪና የሚነዳው አልኩ። ሁሌም የሚነደረኝ ነገር ተማር፣ ዲግሪ ያዝ፣ ተቀጠረ፣ ከዛ ደግሞ የተሻለ ስራ ፈልግ ነበር። ግን እኔ ይሄ ህይወት አልፈለኩትም። በጣም ጎበዝ ተማሪ ነኝ። ትምህርትን በተመለከተ አንድ ቀን ተቸግሬ አላውቅም። ነገር ግን እኔ መሆን የምፈልገውን ሰውዬ በዛ መኪና ውስጥ አየሁት። በጊዜ ፌራሪ የያዘ ሰውዬ ባጠገባችን ሲያልፍ አብረውኝ ለነበሩ ጓደኞቼ አያናድድም ወይ ብዬ ጠየቅኳቸው። ለምን አሉ። እኛ እዚህ አሳ እናመላልሳለን፣ ወላጆቻችንም አንድ መኪና የላቸውም። እሱ ግን $400,000 አለው፣ ለዛውም ትርፍ ብሎ የያዘውና መኪና የሚገዛበት። ይህ ሰውዬ የምር ተምሮ ያመጣው ገንዘብ ነው ወይስ ስራ ሰርቶ? እርግጠኛ ነኝ ይህ ሰውዬ እኔም ማላውቀው ብዙ ነገር ያውቃል ብዬ አጫወትኳቸው። እነሱ ምንም አላሉኝም። ተውን በቃ እሱ ሀብታም ሰው ነው፣ ምን አገባን አሉ። እኔም ሀብታም መሆኑን አይቻለሁ። ነገር ግን ይህ ሰውዬ ስለ ዓለም የሚያውቃት ነገር አለች፣ እሷንም ነገር ስላላወቅኩ ነው ደሃ ሆኜ የቀረሁት እያልኩ ለራሴ ይህንን መንገድ ጀመርኩ። ሁሉንም ሰው የሚያደርገው ነገር እያደረገ ቢሆንማ ይህ ሰውዬ ይህንን መኪና አይገዛም። ስለዚህ አብዛኛው ሰው የሚያደርገውን ነገር ማድረግ ማቆም አለብኝ ብዬ ወሰንኩ። ለዛም ነበር ዩኒቨርሲቲ አልገባም ብዬ ትምህርቴን የተውኩት። እስከዛሬ ድረስ ወላጆቻችን ስለ ገንዘብ የሚመክሩን ምክር ትክክል ነበር፣ ግን ከዚህ በኋላ አይሰራም። አሁን ጊዜው ተለውጧል። በደንብ ተማር፣ ጥሩ ስራ ያዝ፣ ቤት ግዛ፣ ጥሩ ህይወት ትኖራለህ የድሮ ምክር ነው። አሁን ላይ አንድ ሰው ሀብታም መሆን ከፈለገ ማድረግ ያለበት አንድ ብቻና ጠቃሚ የሆነ ነገር አለ። ገንዘብ ከኪሱ ሲወሰድበት መንቃት አለበት። ማለትም ያ ገንዘብ ለምን እንደሄደ፣ በምን በኩል እንደሄደና እሱም ለምን ገንዘቡ እንዲወሰድበት ፈቃደኛ እንደሆነ ማወቅ አለበት። ገንዘቡ ተወሰደበት እያልኩ ማወራው ገንዘብ አምራቾች መንግስታቶች ናቸው። እነሱ ያመረቱትን ገንዘብ ደግሞ እኛ መቀባበል አለብን። ስለዚህ ገንዘብ እየሰራን ሳይሆን ከሰው እየወሰድን። እንዴት ነው የምንወስደው? እነሱን በማሳመን የሆነ ነገር በምላሹ ሰጣሃለው ይያል ያንን ገንዘብ እንወስዳለን ማለት ነው። ስለዚህ ማንኛውም አይነት ወጪ ስታወጡ ያ ገንዘብ ለምን ከእጃችሁ እንደሄደ ማጣራት አለባችሁ። ልብ ማለት አለባችሁ። አሁን ለምሳሌ ቡና ስትገዙ ዝም ብላችሁ ቡና ብቻ መግዛታችሁን እንዳታዩ። ለምንድን ነው ይሄንን ቡና የገዛሁት ብላችሁ ጠይቁ። እሺ ቡና ስለፈለጋችሁ ነው እንበል። ግን ለምንድን ነው እዚህ ቦታ መጥቼ ቡና የገዛሁት? ለምን ሌላ ሱቅ ሄጄ አልገዛም ነበር? ምንድነው ልዩነቱ? እዚህ ካፌ መጥቼ ቁጭ ብዬ እንድጠጣ ያደረገኝ ነገር ምንድነው? አሪፍ አድርገው ንግዳቸውን ስላስተዋወቁ ነው? ለመግዛት ወረፋ ስለሌለው ነው? ወይስ ያስተናጋጆቹ ፈገግታ ነው? ያንን ቡና እንድትገዛ ያደረጋችሁ አንድ ነገር አለ። ያንን ነገር ማወቅ ነው። ስለዚህ እንዴት ነው እነዚህ ሰዎች አንድም ቡና ላይ 6 ፓውንድ እንዳወጣ ያደረጉት? ምንድነው ምክንያታቸው ብላችሁ ነገሮችን መመልከት ትጀምራላችሁ።
እናንተ እንድትገዙ ያደረጋችሁ ነገር እያወቃችሁ ስትመጡ ሌሎች ሰዎች ያንን ነገር ልብ እያሉት እየገዙ እንደሆነ ልብ ትላላችሁ። ስለዚህ እናንተ ምን እያወቃችሁ መጣችሁ? ያንን ንግድ ከጀመራችሁ እንዴት አሻሽላችሁ መጀመር እንደምትችሉ ከዛው ጋር አወቃችሁ። በማሰባችሁና ገንዘባችሁ የት እንደሄደ በማወቃችሁ የቢዝነስ ሊቅ ሆናችሁ ማለት ነው። እኔም የራሴ ቢዝነሶች አሉ፣ ብዙ ሬስቶራንቶች። እንደዛው አንድ ጊዜ እንኳን በወረፋ ሰዎች እንዲሰለፉ አልፈቅድም። ለምን ካላችሁ እኔ ራሴን እንደ ደንበኛ ነው ማለት። ስለዚህ ሰልፍ ካየው እዛ ቦታ ላይ ሄጄ ለመግዛት አልፈልግም። ሰልፍ የሌለበት ቦታ ነው የምሄደው። ስለዚህ ካፌና ሬስቶራንቶቼ ውስጥ መቀመጫዎች ባዶ እንዳይሆኑ እፈልጋለሁ። ባዶም ሲሆኑ ችግር ነው፣ ሰው አይመጣም። ስለዚህ ሰልፍ ካለ ቶሎ ቶሎ ሰራተኞችን እያስተናገዱ ነገሩን ያቀላጥፉታል። ልክ የመጨረሻ አንድ ወይም ሁለት ሰልፉ ላይ ሲቀር ሰራተኞች ደንበኞቹን እያናገሩ ነገሩን ትንሽ ለማዘግየትና እነሱን እዛ ቦታ ላይ ለማቆየት ይጥራሉ። እንደዛ እያረኩ ነው ደንበኞቼን የሚይዘው፣ ደንበኞቼንም የማስተናግደው። እስካሁን ደግሞ በጣም ስኬታማ ሆኛለሁ። አሁን የነገርኳችሁን ባህሪ ገንዘብ ለምታወጡበት እያንዳንዱ ነገር ቆም ብላችሁ ልብ ማለት ብትጀምሩ እያንዳንዱ ቢዝነስ ላይ የሆነ ነገር ጨምራችሁ በጣም ስኬታማ መሆን እንደምትችሉ ልብ ማለት ትጀምራላችሁ። አሁን ለምሳሌ ካፌ ውስጥ ቁጭ ብላችሁ ቡና እየጠጣችሁ ሳለ አሁን ብር ቢኖረኝና ከዚህ ካፌ አጠገብ የራሴን ካፌ መክፈት ቢኖርብኝ በምን ዘርፍ ነው ይሄን ካፌ መብለጥ የምችለው ብላችሁ ታስባላችሁ። እዚህ ኬክ የማይቀርብ ከሆነ ምናልባት እዛ ኬክ ባቀርብ ደንበኞች በደንብ ላፈራ እችላለሁ። ከዛም ዞር ዞር እያላችሁ ካፌ ውስጥ የሚስተናገዱትን ሰዎች ታያላችሁ። አሃ እዚህ የሚመላለሱ ሰዎች የቢዝነስ ሰዎች ናቸው። ስለዚህ እነዚህን የቢዝነስ ሰዎች የሚመስጥ ነገር ማድረግ አለብን ብዬ አስባለሁ። እነሱን የካፌ ውስጥ መጥተው እንዲገለገሉ የራሴ ካፌ ውስጥ የሚታየው እያንዳንዱ ቴሌቪዥን ወይ ደግሞ ጋዜጣ ስለ ቢዝነስ ይሆናል። እዚህኛው ካፌ አስተናጋጆቹ ወንዶች ከሆኑ የኔ ካፌ ደግሞ አስተናጋጆቹ ቆንጆ ሴቶች ያደርጋሉ። እንደዚህ አይነት ትናንሽ ነገሮች ደንበኞችን ወደ እኔ እንዲጎርፍ ያደርግልኛል። ሰዎችን እንደዚህ አይነት ነገሮች ልብ አይም። ሁሉም ሰው በራሱ ነገር ተጠምደዋል። ገንዘቡ ወዴት እየተሰረቀበት እንደሆነ እንኳን አያውቅም። ዞር ዞር እያሉ የትኛውን ቢዝነስ ስኬታማ እንደሆነና እንዳልሆነ ለምን እንደሆነና እንዳልሆነ እንኳን አያጣሩም። እዚህ ዓለም ላይ የሚኖሩ አብዛኛዎቹ ሰዎች ምን እየተፈጠረ እንዳለ እንኳን ልብ አይሉ። እናንተ እነዚህ አይነት ነገሮች ልብ እያላችሁ ስትመጡ ብዙ የቢዝነስ ሐሳቦችና ስራዎች መፍጠር ትችላላችሁ። በሙያው በደንብ ገንዘብ ታገኙበታላችሁ። ሌላኛው በጣም ወሳኙ ነገር ደግሞ ራሳችሁን ከትክክለኛ ሰዎች ጋር መክበብ ነው። እንበልና አይስክሬም ከሚያመርቱ ጓደኞች ጋር ነው የምትውሉት እንበል። እናንተ ስለ አይስክሬም ምንም የምታውቁት ነገር የለም፣ ፍላጎቱም የላችሁም። ሁላችሁም ግን ስትገናኙ ሁልጊዜ የሚያወሩት አይስክሬም እንዴት እንደሚሰራ፣ አቀማመጡ እንዴት እንደሆነ፣ ከቦታ ቦታ ሲያመላልሱት በምን እንደሚያመላልሱት የመሳሰሉትን ነገር ነው የሚያወሩት። እና እናንተ ስለ አይስክሬም ምንም ባታውቁና ፍላጎቱ ባይኖራችሁ እንኳን ከጊዜያቶች በኋላ ስለ አይስክሬም እያንዳንዱ ነገር ማወቅ ትጀምራላችሁ። አሃ ዋጋው ይሄን ያህል ነው፣ ይሄ ደብል ቾኮሌት ነው፣ ይሄ ደግሞ ይሄ ነው እያላችሁ መዘርዘር ትጀምራላችሁ። ልክ እንደዚህ ሁሉ ስለ ገንዘብ የሚያወሩ ሰዎች ጋር ስትሆኑ ምንም ፍላጎት እንኳን ባይኖራችሁ ሀብታም መሆን ባትፈልጉ እንኳን መሆናችሁ ግን አይቀርም። እየተፈጠረ ያለ አንድ አይነት ነገር ነው። ራሳችሁን በምትከብበት ነገር ትወሰናላችሁ። ይህንን የማያውቅ ሰው የለም። ነገር ግን አብዛኛው ጊዜ ሰዎች ከተሸናፊዎች ጋር መዋል ያስደስታቸዋል። እንዲህ መሆን የለበትም። ለውጥ ከፈለጋችሁ ለውጥ ከሚፈልግ ሰው ጋር ነው መዋል ያለባችሁ። አሁን ለምሳሌ አብዛኛው ጊዜ ሰዎችን የሚያዩት ነገር ልንገራችሁ። ዜና አይደለ? ዜናውን አይተው ዝም ብለው ተቀብለው ብቻ ቁጭ ይላሉ። እኔና ጓደኞቼ ግን ቁጭ ብለን ዜና ካየን አሃ ይሄ ነገር እየተፈጠረ ነው፣ ከዚህ ሁሉ ነገር እንዴት ነው እኛ ገንዘብ ማግኘት የምንችለው? ለምሳሌ የዩክሬንና የራሻ ጦርነት ሲጀመር ሁሉም ራሻ ላይ ማዕቀብ ጣሉ። ስለዚህ የራሻ ኢኮኖሚ አፈር በላ። የሚገበያዩበትም ገንዘብ ጥቅም አልባ ሆነ ማለት ነው። በጣም ዝቅተኛ ነበር። ያንን ሁሉ ገንዘብ ገዛ ነውና አስቀመጥ ነው። አሁን የራሻ ኢኮኖሚ እያንሰራራ ነው። እዚህ ዓለም ላይ ታይቶ በማይታወቅ መልኩ የራሻ ኢኮኖሚ ከምን ጊዜውም በላይ ከፍ እያለ ሄዷል።
በአንድ ሀገር ምንዛሬ ብቻ 3 እጥፍ አተረፍን። ይህን ንግግር ሌላ ቦታ የትም ልትሰሙት አትችሉም። ማንኛውም አይነት መረጃ ስትሰሙ ያንን ነገር እንዴት ወደ ገንዘብ መቀየር እንደምትችሉ ብቻ ነው ማሰብ ያለባችሁ። እኔና ጓደኞቼ ስለዚህ አይነት ነገሮች ነው ቁጭ ብለን የምንወያየው። ሪሃና ምን አደረገች የኛ ጉዳይ አይደለም። እግር ኳስ ላይ ማን አሸነፈ ማን ተሸነፈ ይህም እኛን አይመለከትም። ገንዘብ ገንዘብ ገንዘብ። ስለዚህ ብቻ ስለምናወራ ሁልጊዜ የምናገኘው ገንዘብ ነው። ሁልጊዜ ስንገናኝ ስለ ገንዘብ ካወራን እንዴት ነው በሚሊዮን የሚቆጠሩ ገንዘቦች መስራት የሚከብደን? በፍጹም አይከብደንም። ለምን? ሁልጊዜም ነቅተን የምንጠብቀው እንዲህ አይነት አጋጣሚዎችን ለመያዝ ስለሆነ። ስለዚህ እናንተ መጨረሻ ስለ ገንዘብ ያወራችሁ መቼ ነው? እርግጠኛ ነኝ ሀብታም መሆን የማይፈልግ ሰው የለም። ቁጭ ብላችሁ ዩቲዩብ ላይ ሁሉንም ኢንፎርሜሽን ማግኘት ትችላላችሁ በነፃ። ምንም የ4 ዓመት ዲግሪ ሳታገኙ ገንዘብ እንዴት ነው ከባንኮች የሚወጣው? ቢዝነሶችስ እንዴት ነው ገንዘባቸውን ማኔጅ የሚያደርጉት? ሪል ስቴት ላይ መስራት ከፈለጋችሁ ስለ ሪል ስቴት ገበያ ቁጭ ብላችሁ ማጥናት። ከዛሬ በኋላ የምታገኟቸው ሰዎች እንዳለ ስለ ገንዘብ ብቻ አዋሩኝ በላቸው። ከዛም ስለ ገንዘብ መወያየት ከጀመራችሁ ከትንሽ ጊዜ በኋላ አጋጣሚዎችን ማየት ትጀምራላችሁ። ምንም ነገር ባታደርጉ እንኳን ገንዘብ ከሚሰሩ ሰዎች መካከል መሆን በጣም ጠቃሚ ነገር ነው። አንድ ጊዜ ያጋጠመኝ ነገር ላጫውታችሁ። ሮማንያ ውስጥ ነበርኩና 28 አካባቢ የሚሆኑ ምርጥ የሚባሉ መኪኖች አሉ። ከሮማንያ ወደ ሃንጋሪ መሄጃ መንገድ ላይ ኩሉጅኖቫካ የምትባል ከተማ ሄድኩ። ወደዛ መሄድኩበት መኪና የራሴ ቡጋቲ ሽሮን መኪና ነበር። እዛም ቦታ ደርሼ መኪናዬን ልክ ፓርክ እንዳደረግኩ አንድ ትንሽ ልጅ መጣ። የ17 ዓመት ልጅ ይሆነ እኔ ጋር ተጠጋና እንዲህ አለ፣ እባክህን ይህን መኪናህን ፎቶ ማንሳት እችላለሁ? የሚያማምሩ ውድ መኪኖችን ፎቶ እያነሳው ኢንስታግራም ላይ ፖስት አደርጋለሁ አለኝ። እሺ ማድረግ ትችላለህ ብዬ እኔ ዞር አልኩኝ። ፎቶዎቹን አነሳና ድጋሚ ወደ እኔ መጥቶ ይኸው ፎቶዎቹን አንስቻለሁ ፈልጋቸዋለህ አለኝ። አይ አልፈልጋቸውም የራሴ ፎቶዎች አሉኝ አልኩት። አሃ እሺ በቃ ለማንኛው ግን ፎቶዎችን ከፈለካቸው በዚህ ኢሜል አድሬስ ኢሜል አድርግልኝ ብሎ የራሱን ኢሜል አድሬስ አስቀመጠልኝ። ከዛ ምን ያላስቸለኝ ለምንድነው ቀኑን ሙሉ እያባከንክ ያለው? የሰው መኪና በማንሳት ምንድነው የምታገኘው ነገር አልኩት። እኔ ዝም ብሎ ጊዜውን እያባከነ መስሎኝ ነበር። ልጁ ግን በጣም ብልጥ ነው። እንዲህ ብሎ መለሰልኝ፣ ትምህርት ይቅርብኝ ብዬ አቋርጬ ወጥቻለሁ። ሮማንያ ውስጥ ያሉ ውድ የሚባሉ መኪናዎችን ፎቶ እያነሳው ለባለቤቶቻቸው በኢሜል አድረሳቸው ምልክላቸው ከሆነ እዚህ ሀገር ውስጥ ያሉትን የሁሉንም ባለሀብት ኢሜል አድረስ ይኖረኛል ማለት ነው። ቢያንስ እነሱን የማገኝበት የሆነ ነገር ይኖረኛል አለኝ። በጣም ነበር የገረመኝ። አንተ ልጅ በጣም ብልህ ነህ አልኩት እና ወዲያውኑ ነበር የቀጠርኩት። አሁን ልጁ ለኔ ነው የሚሰራው። በጣም ጎበዝ ልጅ ነው። እሱ በጊዜው ብዙ ሰዎች የማይገባቸው ነገር ገብቶት ነበር። ገንዘብ የለኝም፣ ገንዘብ ያለው ሰውም አላውቅም፣ ስለዚህ ገንዘብ የት ጋር ነው ያለው ብሎ አየ። ገንዘብ ወዳለበት ቦታ የተቻለውን ያህል አድርጎ ለመጠጋት ሞከረ። ተጠግቶም ስራ አገኘ። አሁን ያ የ17 ዓመት ልጅ ከኔ ብቻ በወር $10,000 ያገኘ። ሮማንያ ውስጥ እናንተንም የምለው ነገር አንድ ነው። ምንም ገንዘብ ባይኖራችሁ ምንም ችግር የለውም። የሪል ስቴት ኢቨንት አለ ከተባላችሁ ዘላችሁ ሂዱ። ብዙ ብሎ የሚያስገድዳችሁ ሰው የለም። ግን ቢያንስ እዛ ሊገዛ የሚመጣ ሰው ታገኛላችሁ። ያ ሰው ብር አለው ማለት ነው። ምናልባት እናንተ ጥሩ ሰው ናችሁ ብለው ስለሚያስባችሁ ጓደኛ ላይ ያረጋችሁ ይችላል። ከነሱ ብዙ ነገር ትማራላችሁ። እቤት ቁጭ ብላችሁ ገንዘብ ስለሌላችሁ ምንም ማድረግ የለብኝም ማለት በጣም የሞኝ ስራ ነው። ወጣችሁ ዓለም እንዴት እየተንቀሳቀሰች እንደሆነ ገንዘብ ካላቸው ጋር ተወያዩ። አንድሪው ቴት ታዋቂ ኢንፍሉዌንሰር፣ መልቲ ሚሊዮነር እና 4 ጊዜ የኪክ ቦክሲንግ ቻምፒዮን እዚህ ዓለም ላይ ሀብታም ለመሆን የሚያስፈልገውን እያንዳንዱ ጥሬ ዕቃ በሚገርም መልኩ አስተምሮናል። እኔም የሱ መልእክት በዚህ መንገድ አቅርቤላችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግ ለወዳጅ ዘመዳችሁ እንዲደርስ ደግሞ ሼር አድርጉት። በዚህ ቪዲዮ ያላችሁን ሐሳብ ማወቅ ስለምፈልግ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለተመሳሳይ ኮንተንት ቻናላችን ሰብስክራይብ ማድረግ እንዳትረሱ። ይህ ፖዚቲቭ ኢንስፓየር